Durasina nupe Bekakon kabdo Yonda tabe kufe Siko fala garu ጨነቀሽናል ነገር ያለ ይመስለኛል። አዎ ልክ ነህ ልጄ፣ አለ የሚያስጨንቀኝ ነገር አለ። ምንድነው የሚያስጨንቅሽ እናቴ? እስኪ ንገሪኝ እንስማው። ይኸውልህ ልጄ፣ ከብዙ ዓመታት በፊት አንተ የክርስትናን እምነት እንድትቀበልኝ ስለት ነበረብኝ። ስለቴም ደግሞ ሙት የሚያነሳውን፣ ድውይ የሚፈውሰውን፣ ጎባጣ የሚያቀናውን ቅዱሱን የክርስቶስ መስቀል ማግኘት ነበር። ነገር ግን ስለቴን መፈጸም አልቻልኩም። ይሄ ነው የሚያስጨንቀኝ ልጄ። ይሄ ነው እንዴ ጭንቀትሽ እናቴ? እኔ በሐሳብሽ እጅግ ደስተኛ ነኝ። ስለዚህ ለጉዞ የሚያስፈልጉ ነገሮች ሁሉ ተሟልተው የጌታችንና የመድኃኒታችን ኢየሱስ ክርስቶስን መስቀል ፍለጋ ወደ ኢየሩሳሌም ትሄጃለሽ። እውነትህን ነው ልጄ? አዎ እናቴ። ማን አንተ? ለጉዞ የሚያስፈልጉ ነገሮች ሁሉ ይዘጋጁ። ተመስገን አምላኬ፣ የልጄን ልቦና ያራህልኝ አምላክ አንተ ክብር ምስጋና ይድራህ። ተመስገን ተመስገን። አቤቱ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ለመስቀልህ ያለኝን ክብር አንተ ታውቃለህ። ነገር ግን ከኢየሩሳሌም ተነስቼ ከሮም ተነስቼ ወደ ኢየሩሳሌም ብሄድም መስቀልን ፍለጋ ሄጃለሁና ያለ አንተ ምንም ረዳት የለኝምና አቤቱ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አንተ እርዳኝ። ያለ አንተ ምንም ነገር ማድረግ አልችልምና። የተባረክሽ እሌኒ ሆይ ሰላም ላንቺ ይሁን። አቤቱ አንተ ማን ነህ? እነሆ ከእግዚአብሔር ዘንድ ተልኬ የመጣው መልአኩ ቅዱስ ገብርኤል ነኝ። ብርሃናዊው መልአክ ሆይ እነሆ የጌታዬን የመድኃኒቴን የኢየሱስ ክርስቶስ ክቡር መስቀል ለማግኘት ከሮም ተነስቼ ወደ ኢየሩሳሌም ሄጃለሁና ነገር ግን እነዚህ ክፉ አይሁዶች መስቀል ያለበትን ቦታ ሊነግሩኝ አልቻሉምና እባክህን እርዳኝ። እነሆ ወልድ በመለኮት ስልጣኑ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ አንቺ በጠየቅሽው መስቀል ላይ ተሰቅሎ የመልአክ ሞትን ስልጣን ሽሮ አጠፋ። እኛ ማህበረ መላእክትስ እንኳን ስለ መስቀሉ ኃይልና ጌትነት መረዳት ተሳነን። ኢየሱስ ክርስቶስ የተሰቀለበትን መስቀል ክፉዎች አይሁድ የት ቦታ እንደቀበሩት እኔ አልነግርሽም፣ እነግርሽም ዘንድ ስልጣንም አልተሰጠኝም። ነገር ግን አሚኖስና ኪራኮስ ያሰርናቸው ሁለቱን ሰዎች አጥብቀሽ ጠይቂያቸው። ይልቁንም ኪራኮስ የተባለውን ወደ አንቺ አቅርበሽ መርምሪው። እርሱም ከመጀመሪያው አንስቶ ሁሉንም ነገር ይነግርሻል። መስቀሉም የት ቦታ እንደቀበሩትም ያሳይሻል። ተመስገን አምላኬ፣ ይህንን ፍንጭ ስላሳየኝ ለአንተ ክብር ምስጋና ይድረስህ። ተመስገን። አንተ ማን ነህ? እነዚያን ሁለት አይሁዶች አሁንም ይዘህልኝ ነው። ንግስትዬ ማነቻችን አራጋቢዋ ደግሞ ማናት?
ነፍሳችሁ ከስጋችሁ እስከምትለይ ድረስ ከእስር ቤት አትወጣም። እኔ አላውቅም። አባቶችም መስቀል ቀጥቶት መሬት ውስጥ ነበሩት። ኧረ እባክህ እንደው እባክህ ኧረ እባክህ ኧረ ተው እባክህ ኧረ ተው። በእውኑ አባቶች ልጆች መስቀሉን የት እንደቀበሩ አያውቁምን? እንግዲያውስ እዛው እስር ቤት ወስዳችሁ አስቀምጧቸው፣ እዛው ይበስብሱ። ኧረ እባክህ እባክሽን ንግሥት ሆይ እነግርሽ ዘንድ ጥቂት ታገሽ። ብሔራዊ አለቃችን ነፍሳችን ከሥጋችን ትንሽ ቀርቶታል። እነግርሽ ዘንድ ትንሽ ታገሽ። እስኪ ተዋችሁ የሚለውን እንስማ። እነሆ በልጅነታችን አባቶቻችንና ከእናቶቻችን እንዲህ ሲባል ሰምተናል። ጌታ ኢየሱስ ክርስቶስ በመቃብር ቀራንዮ ተሰቅሎ አይሁድ ገድለውታል። ኢየሱስ ክርስቶስ የተሰቀለበት መስቀል ሙታን በማስነሳቱ ድውያንን በመፈወሱ ኢየሱስ ክርስቶስ ከተሰቀለበት ቦታ በቀራንዮ ቀብረውታል። ኢየሱስ የተሰቀለበት ቦታ መስቀል የተቀበረበት ቦታ እንዳይታወቅ አይሁድ እንዲህ የሚል አዋጅ ለሕዝቡ ያወጁ። ማንም ሰው ከቤቱ ከደጃፉ የሚወጣውን ጥርጊያ ሁሉ በዚያ እንዲጥል አዋጅ አወጁ። ክርስቶስ ከተቀበረበት መሬት ላይ ይጥል ዘንድ በጥብቅ አዘዙ። በአዋጁም ምክንያት የኢየሩሳሌም ያለ ሰው በሙሉ አይሁድ በጠቅላላ ትእዛዙን ተቀብሎ ከቤቱ ሆነ ከደጃፉ የተጠረገውን ጥራጊ መስቀሉ ከተሰቀለበት ቦታ እስከ ዛሬ ድረስ ይጥላል። ቦታው ከቆሻሻው ብዛት የተነሳ ትልቅ ተራራና ገደል ሆነዋል። እነሆ መስቀሉ ከተቀበረበት ቦታ ከመሬት ወደ ሰማይ 250 ሜትር ወደ ላይ ርቋል። እመቤት ሆይ አይሁድ ጥልቅ መሬት ቆፍረው መስቀለ ክርስቶስን የቀበሩበት ቦታ ገበታ ይባላል። ይኸው በጎልጎታ ላይ ከሚታዩት ከሦስቱ ተራሮች በአንዱ ነው። ሕያው እግዚአብሔር ልጅ ያለ ዘርአ ብእሲ ከድንግል ከቅድስት ድንግል ማርያም የተወለድክ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ለመስቀልህ ያለኝ ክብር አንተ ታውቃለህ። አሁንም ቅዱስ መስቀሉ የት ቦታ እንዳለ ትነግረኝ ዘንድ አቤቱ ማልድሃለሁ። ያለ አንተ እኔ ምንም ማድረግ አልችልምና እባክህ ጌታዬ ሆይ አንተ እርዳኝ። እሌኒ ወዳጅ ሆይ አይዞሽ፣ የፈለግሽውንና የደከምሽበትን ዛሬ ጆሮችሽ ሰምተዋልና በአንቺ ድካም በልጅሽ ዘመነ መንግስት የክርስቶስን መስቀል ከተቀበረበት መሬት ውስጥ የመገኛው ጊዜ ደረሰ።
መስቀለ ክርስቶስ የተቀበረበት ቦታ እነሆ ዛሬ ይገኛል። ተመስገን አምላኬ ተመስገን፣ ለአንተ ሚሳን የለምና። የእጣን ቀጥለሽልኝ ነው። የእጣኑ ጢስ ያለበትን ቦታ ቆፍሩት። Besi
durasina nupe bekakon kabdo yonda tabe kufe si ko fala garu